በሰው አረ እንደሙቼ እንኳን ልረፍበት በእናትህ አንተ ግን የእናቴ ልጅ እኔ እስከዚህ ወልሻኝ ሞታል እኮ የለም እኮ ወይኔ ወንድሜ አረ ንቃ ማን በሰው አረ እንደሙቼ እንኳን ልረፍበት በእናትህ አንተ ግን ካስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ጠንብ ሙት ደሞ እንዴት ነው የሚሸተው በእናትህ ዝርዝር ሄርከዝ ቀብሬ ላይ እንዳትገኝ ታስቆ አፈር አባብላ እና ቀበረኛ እሺ ወንድም ቢታይ ኒሃው ሀሻ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይቸነቸና ያግረው አታ ወይኔ ቻይና ጉድሽና አላየሽ ልጅ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ማቃይ ጅን በስቷል ነው እንዴት አርጎ ቢያጠናገረኝ ነው ወይ አርፌ ቅቤን ገዝቼ ወደ ቤት ለመመለስስ ወይኔ ሲሉኝ እኮ ነው እና ምን አገባኝ አርፌ ኑሬን አልኖርም የኛ ጃኪጃን የኛ ቋቂጃን ወይዘሮ ታኩር ነይ ቡናው ፈርቷል መጣሁኝ ሶስተኛው ላይ ላታላው ነው የሚጠሩኝ መቼም እርሶ አረባና ታያዝልን ወንድም ሌባ ነው እንዴ አንገቱን ይዤ ነው መጣው እናንተ በለባና አትውሻ ልጅ ማን እንደሆን ካላወቅም ከሪያ ታበልጥ ማን ይዛሉ አረ ድረሱልኝ ዘለቀ አረ ወንድሜ ይቅርታ በእናትህ ከዛ ሳይኩ ትንሽ መስለኝ እኮ ነው ስከተል እዚህ ድረስ በጣም ሲኖ ነው የምታክለው እና አሁን ታዲያ ምን አሰብኩ እኔ እንደዛ አይነት ሌባ አለ እንዴ ለማለት ለማየት እኮ ነው የመጣው እናቴ በዚህ ብዬ እኮ ወደ ውጭ ሀገር እየሄድኩ ነበር ቤቱ ጋር በዚህ በታች በኩል አድርገህ እኔን እየፎገርከኝ ነው አይደለም እናቴ ትሙን ልንገርህ በሆራይዞን ተመዝግቤ በወር 25000 እስከ 30000 የኪስ ገንዘብ እየተከፈለ ሙሉ ቪዛ የተሟላ በስኮላርሺፕ ወደ ቻይና ሀገር ተሟልቶን እየሄድኩ ነበር ይሄንን ልነግርህ እኮ ነው እዚህ የመጣሁት ኧረ እባክህ እናቴ ትሙት እና ፕሮሰሱን ጀምረ እስክትጨርስ ድረስ ያለ ምንም ቅድመ ክፍያ ከዳሽን ባንክ ጋር ብድር ተመቻችቶልህ አሜሪካ ዱባይ ቻይና ካናዳ በሆራይዞን ከዳሽን ባንክ ጋር ብድር ተመቻችቶልህ ሄደህ መማር ብቻ ነው ማለት ነው ነበር ይሄንን እኮ ልንገርሽ ቢቆ እሺ ወንድም በጣም ነው በርቺ ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ የታባ ነው የምገባው የወንድሜ ሰርግ እኮ ነው ማን ነው ወንድሜ ያርግ እናቴቱም ሁለት ቁርጥ ብቻ ነው ሁለት ቁርጥ ነው ወደና አስፍተን መጣ ይርጋዝ ምንድነው ዶስ እንዳታረገ ያንሱ ተስቀብተው ወንድሜ እኮ ነው ምንድነው ገብቼ ይበላሉ እኔ እኮ አስጨፋሪ እኮ ነኝ ይሄ ሰርግ እኮ ካለና ይበላል እዚህ አስጨፋሪ ታኩር ይባላል ይሄ ለእናንተ አይመጥንም አንዴ ታርክ የሰፈሩ ቀዋጭ ነኝ እዚህ ገብቼ እንትን ሰርጉን ማለት ነው እስኪ ጨፍራ ፈራ ላይ ጠብቁኝ ማርጊና ወሸባ ያለኝ አስጨፋሪ ያልኳችሁ አንቺ ጎበዝ ነሽ ግን አገባ አንተ ምን አገባ አንተ ዘበኛ አይደለ እንዴ ልጣላ እንዴ ክላሽ ስለያዝክ ነው እንዴ ምን እንደውስ እንዳታረግ ምን ክላሽ እኮ ነው ያንተ አይደለም ክላሹ ለራሱ ምን አገባ በቃ አገባም አልኩ አይደል እንደልተረክም አታስገባኝ እንደውም ምን ማለት ግንቦት 23 በሚሊኒየም አዳራሽ ሙዚቃ አለ የተለያዩ አርቲስቶች ይመጣሉ ምግብ አለ መጠጥ አለ ፎያልኩኝ የቻምፒዮንስ ሊግ ፋይናል ጨዋታ እያየን በቦታውም ላይ ዮሐና አብዱካየር እንዲሁም ልጅ ማይክ ይገኙበታል ቀድመን እንገናኝ በሰዓቱ እንገናኝ ይመቻችሁ አንተ ግን ቅንቅናም ሽማግሌ ነሽ በሰዓቱ እንደዛ አታ ሰላም ጤና ይስጥልኝ ከስታቶች አክም ቤት ነበር ምን መጣው እዚህ ቤት ሾታማል የሚባል ስልክ ተደውሎልን ነበር ምን ባኪው እኮ ሁለት ሳምንት በቃ ያቀረብልነት ምን ላይ የበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ያሽተተ ተመርሱ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት አዝለታ እሺ እንካስቲ ያቦይን እኮ ነው አልበላም ያለው እንዴ ጋሺ ምን ሆንክ ይወር ደሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄንን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ በተላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናለሁ ተነኮ ራሱ ካዘዛችሁኝ አንዴ ግድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ተቀልዳለህ ኧረ ምን ነው
ጋሽ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንድ ያዝልኝ በዚህ ጋሽ እንጀራ አለኝ እኔ ወሮኔ ጋሽ በእናታችሁ ጾም ለራሱ ጾም ያለው ራሱ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሽ አይ እርሶ ነው ተሻ ጋሽ ይሄን እየሰደብከኝ ነው ይኸው ጋሽ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሽ በእናትህ ይሄን ይተባበሩ ወዴ ነው የምትሄደው ውሻችንን ከመንጂ ታማሉ እኮ አትሄድም ጋሽ ራሴ ልከነበር መጀመሪያ ይሄ ተረከመ ሽማግሌ እኮ አስቸገረ ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ አራጣ አበድር እንጂ ሚስትህን አበድረኝ ነው እንዴ ያልኩት ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ ዛሬማ ሂጂ ጉድ ነው የማይው እስኪ ምን ያዋል ሰላም ዋሉ ጋሽዬ ሰላም ዋሉ መጣ እንደጠለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋታ መጣ ከልጆ ቆዳ ነው እንደ ሰሩት ወንበሩ አይንቀሳቀስም እንዴት ነው ጋሽ የኔ ጣፋጭ ምን አገባ ይናፍቁኛል እኮ ምን አገባ ያው ይናፍቁኝ ነው ጋሽ ልጆቹ ደህና ናቸው እነዛ ታባይ ልጆች እሺ ምን ፈልገህ ደግሞ መጣው እንደው ጋሽ እንደው የሆነች ነገር ፈልጌ ነበር ምን አራጣ ፈልጌ ነበር አሁን ጨምሬ ነው የምሰጣችሁ ጋሽ እናቴ ምን አራጣ ፈልጌ የባለፈው መች ከፈልክና ነው ደግሞ አሁን አራጣ የምትለው ጋሽ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ነው ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው አይሰሙኝም እንዴ ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ 1 ሚሊዮን ብር አይደለም ጋሽ ይሄን እንደያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል እሱም የሚሆነው ደግሞ የፈለከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው ስትፈልግ በድምጽ ስትፈልግ በፈን እኔ ደግሞ ታቁኛላችሁ በፈን ይታወቁኝ 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠት የእውነት ጋር ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖስት ነው የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል ያንተ ልጅ ቁጭ ብሎ አልጋ ያሙቃል ታነስና ስራ በልሽ አሁን ይርጣ እንዳንተ የበሰበሰ ልጅ አንተ ቀስ ብለህ አታንኳኳም ወይ አንተ ቀንዝነስ አልሰማም አልሽኝ ስበረው ይሄ ነበር ይቀር እናቴ እንዳለችሽ ባለፈው ላሽተው በለሽ ወሰርሽውን ቋንጣ ፍርፍር አሁን ላኪልኝ ቃጋ ጨምሬ ለለካው ነው እሷ እንዲህ አትልም አንተ እሷ እንዲህ አትልም ይሄ አንተ ሴራ ነው አንተ ነው የጨመርካት አስተውሳት ነው እንኳን ያደረሰሽ አሁን ቶሎ ላኪው አንቺ ሰላቢ የሆንሽ ጎረቤት በሞተረኛ ትራንስፖርት ለለካው ነው ብላሻለች እና ስድቡን እየጨመርክ ነው ደግሞ ማን ነው ሞተረኛ ሙሉን ነው ነገርኩሽ ማን ነው ሞተረኛ ትራንስፖርት ታማኝ አገልጋኝ የፈለግሽውን ዕቃ በፈለግሽው ሰዓት ያደርሱልሻል እስካላይት ደግሞ ለሄር ነው አብሬ ነይ እንደነገኝ ኢቨንቱ ጋር ብላሻለች እሷ ናት ያለችው አሁን መጣው በላት ምንድን ቋንጣ ፍርፍሩን ካሸተትሽ በቃል ሽሮ ሽምቢ ብላሻለች ከዛ ደግሞ ይነፉ በጣላትኩ ተጣሉ ግን ቂጡን እኔ ነኝ ሞጋው ያማችኋል ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል ቃስ ብላ አትሄድም እንዴ ምንድነው አንተ እየወጣችሁ መጥቶት ምንድነው አፈሳ ወጣት እየታፈሰ አሮጥም እንዴ ስንት አመት ሮጥኩኝ ስንት አመት እንዴ አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ቁም እንዳታ ትበላሻል ኧረ ጭራሽ ላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀርስም ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ያዛቸው ጭራሽ አምዳት አርሰባችኋለሁ ይሄ ነው እንደሚይዘው ጭራሽ ቦትሷል በዚህ ኑሮ ውድነት እንኳን ታፍሺ እንደውም ቀልያለሁ በሽንኩርት አርዋጋም እንኳን እንትን አጥፊ ሽንኩርት አምባ እስከ መቼ ነው እያከኩ ምኖረዋ የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት በቃ ይችል 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ ነው ያጥበብናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከ ነስኪ ብራዘር እንደነሽ በእናትህ ብለህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ ምንድን መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏል አድርግሽና የሆነ ነገር ትወርጅልኛለሽ መልካም እንደዛ ከሆነ የማን ነው የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት እሺ አንዴ ብቻ አድድ ስጪ ጉንፋን ነው በእናትሽ ለሊት ስቱዲዮ ስለነበር እኔ ልጅ ነው በእናትህ ይሄሽ ነው መዘፍንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ ምንድነው ወንድሜ ምንድነው ግማታ አይደለም እኮ ሰላም አዶናይን አስገባው
ሊመታን ነው